የዓለም መንግስታት በኢራን ላይ ስለደረሰው ጥቃት ምን አሉ? አሜሪካና እስራኤል በኢራን ላይ የተቀናጁ ጥቃት መክፈታቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ መንግስት እጅ እንዲሰጥ አሳስበዋል። ከኢራናውያን ለመንግስት ለውጥ እንዲዘጋጁ ትራምፕ ከጠየቁ በኋላ የሀገሪቱ ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸው ተገልጿል። እስራኤል በኢራን ጥቃት እንዳይፈጸምባት በሚል የቅድመ ጥንቃቄ ጥቃት ማድረሷንም ገልጻለች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃ እንደሚወስድ አስጠንቅቋል። ኢራንና አሜሪካ ለሳምንታት ድርድር ሲያደርጉ ቆይተዋል። ትናንት ጥቃት ከተፈጸመ በኋላ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ብለዋል። አሜሪካና እስራኤል ያደረሱት ጥቃት እንዲሁም የኢራን ያጸፋ ምላሽ ቀጠናውን እንዳወከው ገልጸው ወደ ተባባሰ ቀጠናዊ ግጭት ከመግባቱ እንደ ንጹሃን ከመጎዳታቸው በፊት በአፋጣኝ ግጭቱ መቆም አለበት በማለት አሳስበዋል። ተመድ በኒውዮርክ ባካሄደው አስቸኳይ ጉባኤ ላይ በድርጅቱ የአሜሪካ አምባሳደር የሆኑት ማይክ ዋልክ ጥቃቱ ስትራቴጂያዊ ቦታዎችን ብቻ ኢላማ ያደረገ ነው ብለዋል። ግባችን የሚሳኤል ግንባታ ማስቆም ነው። በዓለም አቀፍ የውሃ አካል ዙሪያ ያሉ ሀገራት እንዳይረበሹ ኢራንን የሚደግፉ ታጣቂዎች እንዲወገዱና አገሪቱ የኒውክሌር መሳሪያ እንዳትታጠቅ እንፈልጋለን ሲሉም ተናግረዋል። በተመድ እስራኤል አምባሳደር ዳኒ ዳኖን በበኩላቸው እስራኤልና አሜሪካን በመተባበር በእስራኤል በአጋሮቻችን እንዲሁም በዓለም ደህንነት ላይ የተቃጣውን ስጋት ለመቀልበስ እየሰሩ ነው ብለዋል። አንድ መንግስት ሞት ለእስራኤልና ሞት ለአሜሪካ ሲል እንደ ቀልድ አንወስደውም በማለት በጉባኤው ላይ ተናግረዋል። የኢራን አጋር ሩሲያ ጥቃቱን አውግዛለች። የተመድ የሩሲያ አምባሳደር ቫስሊ ናብኒዛ ኢራን ላይ የተፈጸመው ጥቃት መላው ቀጠናውን የሚያናውጥ ነው ሲሉ ኮንነዋል። ከዚህ ቀደም ዓለም አቀፉ ማህበረሰብ የመካከለኛው ምስራቅን ሰላምና መረጋጋት የሚያውክ ድርጊትን ይቆጣጠር ስትል ሞስኮ ጥሪ አቅርባለች። ባለፉት ሳምንታት ኢራንና አሜሪካን ሲያደራድሩ ከነበሩት መካከል አንዱ የሆኑት የኦማን የውጭ ጉዳይ ሚኒስተር ባድር አልቡሳዲ ጥቃቱ ከተፈጸመ በኋላ በጣም ደንግጫለሁ ሲሉ በኤክስ ገጻቸው ጽፈዋል። ሚኒስተሩ የኢራንና አሜሪካ ንግግር ላይ ጉልህ መሻሻል መታየቱን በገለጹ በሰዓታት ውስጥ ነው ጥቃቱ የተፈጸመው። ሚኒስተሩ የሰላም ስምምነት ላይ ለመድረስ ተቃርበናል፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲ እድል መስጠት አለብን ሲሉ ለቢቢሲ የአሜሪካ ጋር ሲቢሲ ተናግረው ነበር። ጥቃቱ ከተፈጸመ በኋላ ደግሞ ጥሩ እየሄደ የነበረው ድርድር ከስሟል። በዚህ ጥቃት አሜሪካ ዓለምም አይጠቀምም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃት መቀጠል የለባትም። ጦርነቱ የአሜሪካ አይደለም ብለዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ አሜሪካና እስራኤል ማንም ሳይነካቸው ትንኮሳ ፈጽመዋል በማለት ጥቃቱን አውግዘዋል። ህገወጥ ሲሉ ጥቃቱን የኮነኑት ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሁፍ ትራምፕ ቅድሚያ ለአሜሪካ ከሚለው ፖሊሲ ወደ ቅድሚያ ለእስራኤል ተሻግረዋል። ስለዚህ አሜሪካ የመጨረሻ ምርጫ ናት ብለዋል። ኢራን በመካከለኛው ምስራቅ ባሉ የአሜሪካና አጋሮቿ የጦር መቀመጫዎች ላይ ያጸፋ ምላሽ ሰንዝራለች። ጥቃቱ ከተሰነዘረባቸው መካከል ዱባይ፣ ዶሃ፣ ባህሬንና ኩዌት ይገኙበታል። ሳውዲ አረቢያ የኢራን ከፍተኛ የነውጥ ጥቃቶች ናቸው ስትል አውግዛለች። ሳውዲ ባወጣችው መግለጫ ከወንድም አገሮች ጎን እንቆማለን፣ የሚወሰዱትን እርምጃዎች ባለን አቅም ሁሉ እንደግፋለን ብላለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመን መራሄ መንግስት ፍሬድሪክ መርዝ፣ የዩናይትድ ኪንግደም ጠቅላይ ሚኒስተር ሰር ኪር ስታርመር በጋራ ባወጡት መግለጫ በድርድር መፍትሄ መገኘት አለበት በማለት አቋማቸውን ገልጸዋል። ሶስቱ ሀገራት ኢራን ላይ በተወሰደው እርምጃ ውስጥ ተሳታፊ እንዳልሆኑ ገልጸዋል። ከአሜሪካ፣ ከእስራኤል፣ ከመካከለኛው ምስራቅ ሀገራት እንዲሁም ከዓለም አቀፉ ማህበረሰብ ጋር ተቀራርበው እየሰሩ መሆኑንም አመልክተዋል። የኢራን መንግስት ወደ ድርድር እንዲሄድ እንጠይቃለን፣ ኢራናውያን ዕጣ ፈንታቸውን የመወሰን እድል የሚሰጣቸው ብለዋል። ጠቅላይ ሚኒስተር ስታርመር በመካከለኛው ምስራቅ ያሉ የዩኬ ፍላጎቶችና አጋሮችን ለማስጠበቅ የእንግሊዝ አውሮፕላኖች ተሰማርተዋል ብለዋል። ፕሬዝዳንት ማክሮን በበኩላቸው አሁን ያለው ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግረዋል። ፈረንሳይ የቅርብ ሀገሮቿን ለመጠበቅ አስፈላጊ ኃይል እንደምታሰማራም አመልክተዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካሊስ ኢራን ላይ ጠንካራ ማዕቀቦች ጥለናል፣ ኒውክሌርን በተመለከተ የዲፕሎማሲ መፍትሄ እንዲገኝ ድጋፍም አድርገናል በማለት በኤክስ ገጻቸው ጽፈዋል። ንጹሃንን እንዲሁም ዓለም አቀፍ ህግን በመጠበቅ ቅድሚያ እንዲሰጠው አሳስበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቻቸው ጋር እየተወያዩ መሆኑን ጠቅመዋል። የብራዚል መንግስት በበኩሉ አሜሪካና እስራኤል ያደረሱት ጥቃት እጅግ አሳሳቢ ነው ብለዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ኢራን የኒውክሌር መሳሪያ እንዳትታጠቅ በማድረግ
ረገድ አሜሪካን እንደሚደግፉ አስታውቀዋል። የተባበሩት መንግስታት ሰብአዊ መብት ዋና ኃላፊ ቮልከር ቱርክ ሁሉም ወገኖች ምክንያታዊ የሆኑ ግጭት አቁመው ወደ ድርድር ይመለሱም ብለዋል። ሁሌም ቢሆን በወታደራዊ ግጭት የሚጎዱትና ዋጋ የሚከፍሉት ንጹሃን ናቸው። ንጹሃንን መጠበቅ የዓለም አቀፍ ሕግ ቅድሚያ ይሰጠዋል ሲሉ አሳስበዋል። ትራምፕ ግባቸው ኢራን አሜሪካውያን ላይ የደቀነችውን አደጋ መቀልበስ መሆኑን በትሩዝ ሶሻል ማህበራዊ ሚዲያቸውም ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ እንደማይፈቅዱ ገልጸዋል። እኛ ስንጨርስ መንግስታችሁን አቋቁሙ፣ መንግስታችሁን ለመቀየር በዚሁ ትውልድ አንዴ ብቻ የሚመጣ እድል አላችሁ ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተመሳሳይ ኢራናውያንን አምባገነን መንግስትን አውርደው ሰላማዊ ኢራን እንዲገነቡ መልእክት አስተላልፈዋል። ጥምር እርምጃችን ጀግና ኢራናውያን የሀገራቸውን ወደፊት እጣ ፈንታ እንዲወስኑም ይረዳል ብለዋል። ይህ መረጃ የቢቢሲ ነው። በተያያዘ አያቶላህ አሊ ሀሚኒ እንዴት ለ37 ዓመታት በስልጣን ቆዩ? የ86 ዓመቱ አያቶላህ አሊ ሀሚኒ ለረጅም ጊዜ በስልጣን ከቆዩ መሪዎች አንዱ ነበሩ። ለ4 አስርት ዓመታት ኢራንን በአምባገነን አስተዳደር ስር ዘልቃለች። በአሜሪካና እስራኤል ጥምር ጥቃት የተገደሉት ጠቅላይ መሪው ከአውሮፓውያኑ 1989 ወዲህ ኢራንን አስተዳድረዋል። የ1979ን ኢራን አብዮት ተከትሎ ሁለተኛ የኢራን መሪ ናቸው። የእስላማዊ አብዮት ዘብ እንዲሁም የኢራን ጠቅላይ መሪ መገደላቸውን ተከትሎ ብሔራዊ ሐዘን ታውጇል። ሃይማኖታዊ አስተዳደጋቸው የተወለዱት በአውሮፓውያኑ 1939 ማሽሃድ ከተማ ውስጥ ነው። አባታቸው የሺአ ሃይማኖታዊ መሪ ነበሩ። አያቶላ አሊ ሀሚኒ በድህነት እንዳደጉ ይናገራሉ። ሃይማኖተኛ ቤተሰብ እንደማደጋቸው እሳቸውም ጥብቅ ሃይማኖተኛ ነበሩ። ከዳቦ እና ዘቢብ ውጪ የሚመገቡት እንዳልነበረ ይናገሩ ነበር። በማሽሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረው ወደ ናጃና ኢራቅ ተሻግረዋል። በሃይማኖታዊቷ የኢራን ከተማ ቆም ውስጥ ተምረዋል። ኋላ ላይ እስላማዊ ዘብን የመሰረቱ መሪዎች ጨምሮ በርካታ የሃይማኖት መምህራን አስተምሯቸዋል። የኢራን ንጉሳዊ አስተዳደርን አጥብቀው ያወግዙ ነበር። የሻህ አስተዳደር በ1979 አብዮት ከስልጣን ተወግዷል። ለአመታት ከእይታ ተሰውረው ለመኖር ተገደዋል። የሻህ ምስጢራዊ ፖሊሲ 6 ጊዜ አስሮ አሰቃይቷቸዋል። በአብዮቱ ወቅትም በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ዋነኛ ከሆኑ መሪዎች አንዱ ለመሆን በቅተዋል። የሻህ መንግስት ሲገረሰስ ስልጣን የተረከበውን አብዮታዊ ካውንስልን ተቀላቅለዋል። የሽግግር መንግስት የተመሰረተው በዚሁ ካውንስል ነበር። የመጀመሪያ ስልጣናቸው የመከላከያ ምክትል ሚኒስተርነት ነበር። የቴህራን የአርብ ጸሎት መሪ ሆነውም አገልግለዋል። ፖለቲካዊ ስብከታቸው በመላው ኢራን ይሰራጭ ነበር። የግድያ ሙከራ በአውሮፓውያኑ ሰኔ 1981 የግድያ ሙከራ ተደርጎባቸዋል። ትምህርት እየሰጡ ሳለ ነበር ቦምብ ፈነዳው። ከአብዮቱ በኋላ የአብዮት ዘብ ስልጣን አደላድሎ እንዲቆጣጠር በማድረግ ረገድ ከፍተኛ ሚና ተጫውተዋል። የፓርቲው ዋና መቀመጫ ላይ ቦምብ ሲጣል እሳቸው ከሆስፒታል አልወጡም ነበር። የግድያ ሙከራ ሲደረግባቸው ሳምባቸው ተጎድቷል። ለማገገም ረጅም ጊዜ ወስዶባቸውም ነበር። በወቅቱ የኢራን እጩ ፕሬዝዳንት ነበሩ። በምርጫውም ድምጽ የሚያገኙ መሪዎች የሚወስነውን ካውንስል በዋናነት ይቆጣጠሩ ነበር። 97 በመቶ ድምጽም አግኝተዋል። ሊበራሊዝምና ግራ ዘመም የአሜሪካ ሀሳቤን በማስወገድ በመግባባት ነው ወደ መሪነት የመጡት። የኢራን ኢራቅ ጦርነት ምርጫው በመካሄድ ከወራት አስቀድሞ ኢራቅ ኢራንን ወረረች። የኢራቅ ፕሬዝዳንት ሳዳም ሁሴን የኢራን አብዮት ስልጣናቸውን እንዳይገዳደር በመስጋት ጥቃት ፈጽመዋል። 8 ወራት በወሰደው ግጭት በሁሉም ሀገራት በኩል በመቶ ሺህ የሚቆጠር ሰዎች ተገድለዋል። ኢራቅ ከኢራን ጋር በሚወስኑ መንገዶች ኬሚካል ጦር መሳሪያ ተጠቅማለች። እንደ ቴህራን ያሉ ከተማዎችን በሚሳኤልም ደብድባለች። አሜሪካ በወቅቱ ለኢራቅ ድጋፍ ሰጥታለች። በጦርነቱ ምክንያት ሀሚኒ አሜሪካን የበለጠ መጠራጠራቸውን ቀጥለዋል። ጠቅላይ መሪው ሀሚኒ በ1989 አያቶላ ካሆሜኒ ሲሞቱ አያቶላ ሀሚኒ ተተክተዋል። ጠንካራ የሃይማኖት መሰረት የላቸውም ተብለው ተተችተውም ነበር። ብዙ ድክመት ያለብኝ ሰው ነኝ ሲሉ ነበር የመጀመሪያ ንግግራቸውን ያደረጉት። ሆኖም ግን የፈጣሪ እርዳታ ተጨምሮበት የተጠላብኝን ከባድ ኃላፊነት በሙሉ በአቅሜ ወጣዋለሁ ብለዋል፣ ቃል ገብተዋል። የአያቶላ ካሆሜኒ የቅርብ ሰዎች ሀሚኒን እምብዛም ስላላመኗቸው በጥንቃቄ ይጓዙ ነበር። ቆየት ብለው በፍትህ ስርዓቱ፣ በጸጥታ ኃይሉ፣ በምክር ቤቱና በመገናኛ ብዙሃን ታማኝ ወዳጆችን ማፍራት ቻሉ። በዋሽንግተን በሚገኘው ካኒንግ ኢንዶመንት ፎር ኢንተርናሽናል ፒስ ውስጥ የሚሰሩት ካሪም ሳድቫቻፑር እንደሚናገሩት የሀሜኒ ስልጣን በአብዮቱ ዘብና በሃይማኖት መሪዎች ጥበቃ ለአመታት ቆይቷል። የኢራን መገናኛ ብዙሃን ጠቅላይ መሪው ከባለቤታቸው ከልጆቻቸውና የልጅ ልጆቻቸው ጋር በመተሳሰብ እንዲኖሩ የሚያሳዩ ዘገባዎች ሲያወጣ ቆይቷል። የተቃውሞውን መበርታት ጠቅላይ መሪውን ተቃውሟቸውን በማፈን ስልጣናቸውን አስቀጥለዋል። በአውሮፓውያኑ 1999 የኢራን ተማሪዎች ተቃውሞ ቢነሳም ብዙ ርቀት አልተጓዘም። ከ10 ዓመት በኋላ የምርጫ
መጭበርበርን በመቃወም የተነሳ ተቃውሞም ታፍኗል። ተቃዋሚዎች አስለቃሽ ጭስ ተተኩሶባቸው ተደብድበዋል፣ በጥይትም ተመተዋል። በ2019 የነዳጅ ዋጋ መናርን ተከትሎ ሌላ ተቃውሞ ሲነሳ ኢንተርኔት ተዘጋ። ዓለም አቀፉ የመብት ተሟጋች አምነስቲ እንዳለው ፖሊስ ተቃዋሚዎችን ገሏል። ሂጃብ መልበስን የሚያስገድደውን ሕግ የተቃወመው ሴቶች ስቅይት እንደተፈጸመባቸውና ለየብቻቸው እንደታሰሩም ተገልጿል። አንድ ሰብአዊ መብት ተሟጋች ሴት 148 ጊዜ ተገርፋ የ38 ዓመት እስራት ተፈርዶባታል። በ2022 የ22 ዓመቷ ማህሳ አሚን በኢራን ፖሊሶች ይዞታ ስር ሳለች መሞቷን ተከትሎ ከፍተኛ ተቃውሞ ተነስቷል። ማህሳ አስገዳጁን የሂጃብ ሕግ ከተቃወመው አንዷ ነበረች። አሜሪካ በሚገኝ የኢራን ሰብአዊ መብት ተሟጋች እንዳለው በተቃውሞ የተገደሉ 400 ሰዎችን ስም መዝግበዋል። በቅርቡ የተነሳው ተቃውሞ መነሻው የምጣኔ ሀብት አለመረጋጋት ቢሆንም የመንግስት ለውጥ ያስፈልጋል ወደሚለው ተሻግሯል። ሀሜኒ ከተቃውሞ ጋር በተያያዘ በሺዎች የሚቆጠሩ ሰዎች መገደላቸውን አምነዋል። ከእስራኤልና አሜሪካ ጋር ግንኙነት ያላቸው በሺዎች የሚቆጠሩ ሰዎች ነውጥ ሲቀሰቅሱና ወንጀል ሲፈጽሙ ተገለዋል ብለዋል። የኢራን ሰብአዊ መብት ተሟጋች ግን መንግስት ያልተመጣጠነ የኃይል እርምጃ በመውሰዱ ከ7000 በላይ ሰዎች መገደላቸውን አስታውቋል። የኮቪድ ክትባት ክልከላ በአውሮፓውያኑ 22 ቢቢሲ ፐርሺያ ባደረገው ምርመራ በኮሮና ቫይረስ ወረርሽኝ ምክንያት በኢራን 300,000 ሰዎች መሞታቸው ተረጋግጧል። ቁጥሩ መንግስት ይፋ ካደረገው እጥፍ ይበልጣል። የአያቶላህ አሊ ሀሜኒ ማስረጃ ባያቀርቡም ኢራናውያን ዘረመል በመጠቀም አንደኛው የቫይረሱ አይነት ኢራን ላይ ያነጣጠረ ነው ብለዋል። የአሜሪካና አውሮፓ መድኃኒት አምራች ተቋማት ክትባት ማከፋፈል ሲጀምሩ ሀሜኒ ክልከላ ጥለዋል። ጠቅላይ መሪው በኢራን ከተሰሩ ክትባቶች አንዱ መውሰዳቸው ተዘግቧል። አሜሪካን መቃወም ከአብዮቱ በኋላ በ1989 የአያቶላህ ካሆሜኒ ታማኝ ወዳጅ የሆኑ ተማሪዎች የአሜሪካን ኤምባሲ ተቆጣጥረው ነበር። አሜሪካ ለሻህ ቤተሰቦች ጥገኝነት በመስጠቷ አሜሪካውያን ዲፕሎማቶችን አግተው ነበር። ታጋቾቹ ለ444 ቀናት ተይዘው ቆይተዋል። በአገር ደረጃ ጸረ አሜሪካና ምዕራባውያን ፖሊሲ የተጠናከረበት ወቅት ነበር። አያቶላህ ካሆሜኒ የተኩት አያቶላህ አሊ ሀሜኒ ጸረ አሜሪካ አቋምን አስቀጥሏል። ከ9/11ኛው ጥቃት በኋላ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ኢራንን የእኩይ ጥምረት መሪ ብለዋል። መካከለኛው ምስራቅ ጦርነት እየተባባሰ መጥቷል። በዚህም የኢራን መንፈሳዊ መሪ ህልፈትን ተከትሎ አዲስ ጊዜያዊ መሪ ተሰይመዋል። የኢራን የዜና ወኪል እንደዘገበው የሀገሪቱ ከፍተኛ መንፈሳዊ መሪ አያቶላህ አሊ ሀሜኒ ከዚህ ዓለም በሞት መለየታቸውን ተከትሎ ታዋቂው የህግ ባለሙያ አስተዳደር ምክር ቤት አባል አያቶላህ አሊ ሬዛ አራፊ የመሪነቱን ተግባር በጊዜያዊነት እንዲመሩ ተመድበዋል። የአያቶላህ አሊ ሀሜኒ ሞት ተከትሎ በሀገሪቱ የተፈጠረውን ከፍተኛ የአመራር ክፍተት ለመሙላት የአስተዳደር ምክር ቤቱም አስቸኳይ ስብሰባ አድርጓል። በኢራን ህገ መንግስት መሰረት አዲስ ቋሚ መሪ በኤክስፐርቶች ጉባኤ አሴምብሊ ኦፍ ኤክስፐርትስ እስኪመረጥ ድረስ አያቶላህ አራፊ መንፈሳዊ አስተዳደራዊ ተግባራትን በበላይነት የመምራት ኃላፊነት ተሰጥቷቸዋል። ይህ ድንገተኛ ሹመት በሀገሪቱ ጸጥታ፣ ፖለቲካ መረጋጋት እንዲሰፍን የመንግስት ተቋማት ስራቸውን ያለመቆራረጥ እንዲቀጥሉ ለማድረግ የታለመ ነው። ሀገሪቱ አሁን ባለችበት ከፍተኛ ውጥረት ውስጥ ይህ የሽግግር አመራር ለቀጣዩ የኢራን ፖለቲካ አቅጣጫ ወሳኝ ሚና እንደሚኖረውም ተናግረዋል። በተያያዘም ሰሜን ኮሪያ በኢራን ላይ የተፈጸመውን ጥቃት ህገወጥ ወረራ ስትል አውግዛለች። ሰሜን ኮሪያ ከእስራኤልና አሜሪካ በኢራን ላይ የሰነዘሩት ጥቃት የሀገር ሉዓላዊነት የጣሰ ህገወጥ ወረራ ነው ስትል መኮንኗ የሀገሪቱ የመንግስት መገናኛ ብዙሃንም ዘግቧል። ሰሜን ኮሪያ የውጭ ጉዳይ ሚኒስቴር ቃል አቀባይ እሁድ ዕለት በሰጡት መግለጫ የአሜሪካ ወታደራዊ እርምጃ የሀገሪቱን ወሮ በላ ባህሪ የሚያሳይና የሚጠበቅ ነበር ብለዋል። በእስራኤልና አሜሪካ የተከፈተው የወረራ ጦርነት በማንኛውም ሁኔታ ተቀባይነት የለውም። የኢራን ከፍተኛ መሪ አያቶላህ አሊ ሀሜኒ መገደላቸውን ተከትሎ ጥቃቱ በመካከለኛው ምስራቅ ከፍተኛ አለመረጋጋት ይፈጥራል የሚል ስጋት ነግሷል። የክልሉ ሀገራት በመካከለኛው ምስራቅ ሰላምና መረጋጋትን ለመመለስ ኃላፊነታቸውን እንዲወጡም ጥሪ ቀርቧል።